ሰዎች ታክሲ ውስጥም ሲቆም ምንም ሊሆኑ ይችላል መነካካት የለባቸው በተለይ አሁንማ ብሷል ጭራሽ ትራንስፖርት ሰው ጋር ልጥፍ የምትሉ ሰዎች ማለት ነው እንደዛ አይነት መነካካት ተቀባይነት የሚኖረው እናትና በልጅ መካከል ሲሆን ብቻ ነው አረ ደፋር ነን በጣም ደፋር ነን ይሄንን አሁን እንግዲህ ይሄንን ክራር ነው ብለን ሸከው ልጅ ግን እውነተኛ ክራር ሰራተኛ ነን እኔ ግን ልላችሁ የምፈልገው ነገር በይሳት ምንድነው ወደ ሆዳችሁ የምታስገቡትን ነገር በጣም ጥንቃቄ ማድረግ አለባችሁ ሪቪው የሚሰሩ ሰዎች ለገንዘብ ብለው ነው የሚሰሩት ኤፊ ጃንክ ፉድ ምናምን አታብዛ ይሄ በርገር ፒዛ ምናምን አትብላ ጥሩ አይደለም እኮ ለጤንነት ምናምን አሉ እሺ ምናምን እንዲህ ከፕላስቲክ ቦትል ውሃ አጠጣ ጥሩ እኮ አይደለም አሬ ከኛም የባሰ ጥሬ የሚበላ ሰው አለ ዋትስአፕ ዩቲዩብ እንዴት ናችሁ ደህና ናችሁ ወይ ዛሬ ደግሞ በሌላ ቪዲዮ ተገናኝተናል ቡና ማን ነኝ ይሄንን ቻናል እንግዲህ ሰብስክራይብ አድርጋችሁ እንደምንም ብለን 198 ደርሰናል አሁንም እንቀጥላለን ቀስ እያለን እየጨመርን እንሄዳለን ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ ላይክ ሼር ኮሜንት ማድረግ እንዳትረሱ ሐሳባችሁን በዚህ ኮሜንት ላይ ገለጹልን ዛሬ የተለያዩ ቪዲዮዎችን አብረን ሪቪው እናደርጋለን ይመቻችሁ መንጃ ፍቃድ ኖሯቸው መኪና ነርተው የማያውቁ ዜጎች ሳይቀጡ ሳያውቁ የትራፊክ ቅጣት ክፈሉ መባላቸው አነጋጋሪ ሆኗል የአዲስ አበባ ትራፊክ ማኔጅመንት አሽከርካሪዎች ሳያውቁት የቆየውን ቅጣት ቆይ ማለት ምንም ነርተው የማያውቁ ሰዎች ነው በመንጃ ፍቃድ እንዲቀጡ የተደረገው ወይ ገና አንስማ መንጃ ፍቃድ ኖሯቸው መኪና ነርተው የማያውቁ ዜጎች ሳይቀጡ ሳያውቁ የትራፊክ ቅጣት ክፈሉ መባላቸው አነጋጋሪ ሆኗል የአዲስ አበባ ትራፊክ ማኔጅመንት አሽከርካሪዎች ሳያውቁት የቆየውን ቅጣታቸውን ሳይከፍሉ 1 ዓመት ሞልቷቸዋል በሚል በስልክ በመደወልና መልእክት በመላክ እስከ 20 ሺህ ብር ውዝፍ ዕዳ እንዲከፍሉ እያደረገ መሆኑን አሽከርካሪዎች ለሸገር ኤፍኤም ገልጸዋል አንዲት ግለሰብም ተደውሎ ክፈይ ስትባል መንጃ ፍቃዷን ለመታወቂያ ብቻ እንደምትጠቀምና መኪና እንኳን ነርታ እንደማታውቅ ብትገልጽ ተቋሙ ሲስተም ላይ በመመዝገቡ ክፍያው መፈጸም አለበት አለኝ ብላለች መስሪያ ቤቱ ለቀረበ ለጥያቄ በሰጠው ምላሽ ሲስተሙ ላይ ምንም ችግር እንደሌለ ገልጾ አሁን ላይ መልእክት ላይ ደርስ ይችላል በሚል አሽከርካሪዎች የክስ ወረቀት መንጃ ፍቃድ አውጥታችሁ ማለት እንግዲህ የሚለው ግን መንጃ ፍቃድ ኖሯችሁ ያልተጠቀማችሁ ሰዎች ባትነዱም እንግዲህ ትቀጣላችሁ ነው ማለት ነው ቀስ እያለ ደግሞ ወደ እግረኛ ይመጣል ማለት ነው የምትራመዱት እኔ አላልኩም ግን ያው እዚህ ጋር ያለውን ሰውዬ ነው እንደዛ የሚለው እና መንጃ ፍቃድ ይዛችሁ ማትጠቀሙ ሰዎች እንደ መታወቂያ የምትጠቀሙ ሰዎች ተቀጣላችሁ ነው የሚለው እንግዲህ እንደየትም ብላችሁ መኪና መያዝ አለባችሁ ማለት ነው አብሮ አደጉች ሲገናኙ ይላል እንግዲህ እንዴ እንደላችሁ አንተ ሰላም እንዴት ነህ አረግ ጥምጥሞች ሰላም ነው ቆየና ከክላስ ከካምፓስ በኋላ ተገናኛለን ተነፈሳችሁ ነው እየተነፈስን ነው እንዴት ነው እግዚአብሔር ይመስገን ወሬ በጣም እንደዚህ ነው ባይዘው እኔ ከግቢ በኋላ ማገኛቸው ልጆች ምናምን በቃ እንዴ ነው አክት የሚያደርጉት ሁሉም ይመስገን ወሬ በጣም ጥሩ ነው እንዴት ናችሁ እናንተ ምን ጀመርሽ ምን ይዘራሽ አስመጭና ላክብኛል አስመጭና ላኪ የኮንስትራክሽን እቃዎች አስመጣለሁ የኮንስትራክሽን ህንጻው እንዳለ ቆሟል እኔ ለምን እንደየትኛው ህንጻ ነው በቦርሳ ነው ታዝመጣው አንተ ሶስት ሙሳቀር ተቀለለ በባግ ይርክ የኮንስትራክሽን ቃ ትንሽ አይደለም ንግድ ለመጀመር በነገራችን ላይ ግቢ አብራችሁ የተማራችሁት ሰው ማለት ነው በቃ ከብዙ ቆይታ በኋላ ስትገናኙ ምናምን ነገር እንደ ድሮ ነው የሚያስቧቸው ምንም ነገር የተቀየረም አይመስላቸውም ምንም ነገር የተለወጠ እንደ ድሮ ነው በቃ የሚቀልዳቸውም እንደ ድሮ ነው ሁሉ ነገራቸው እንደ ድሮ ነው ምን ሐሳብ አለ ያው ነው ተማጥቷል ምን ችግር አለው ምን የመሸበት ማደር ምን አባ እያመጣ ነው አንተ ምን እየሰራ ነው አንተ እኔ እኮ ቆየሁ እኮ በረገደኩ ምን እንዴ ከሲኖ ስፔር ፓርቶች ያስመጣ ብሎ እኔ ከድሮም ይሁን ምኞቱ ትልቅ ነው እሱ ተለያየ አረ ትልቅ ነው ይመችሽ አይ አልገባኝም ማይመስል ነገር አወራ ለዛ ነው ያስታውቃል እኮ እሺ ቶ ግን አንተ ምን እየሰራህ ነው እኔ እጃለሁ እንደሚ ጊዜ የለኝም ባይዘዌ ዛሬ እናንተን አግኝቼ አወራው እንጂ ሌላ ጊዜ ባንክ ባላንስ ነው የሚያወራው አካውንቴ ነው የሚያወራው ቅርብ ጊዜ እንደውም የሆነ ባለሀብት አስቀየመብኝ ይጸጥራ ትራንስፖርት ሰው ጋር ልጥፍ የምትሉ ሰዎች ማለት ነው እንደዛ አይነት መነካካት ተቀባይነት የሚኖረው እናትና በልጅ መካከል ሲሆን ብቻ ነው እሱም ልጁ ጡት የሚጠባቆ ነው ማለት ነው እንጂ ሄደው ሰው ጋር ልጥፍ የሚታዘሉ ሰዎች አሉ መጣ ሰው ጋር መነካካት የውሳኔ ጉዳይ ነው በነገራችን ላይ የኢትዮጵያ ትራንስፖርት የሆነ ሚኒስቴርም እንበለው የሆነ ቢሮም እንበለው ማለት ነው ሰዎች
ታክሲ ውስጥም ሲቆም ምንም ሊሆኑ ይችላሉ። መነካካት የለባቸው። በተለይ አሁንማ ብሷል ጭራሽ በቃ ጥብቅ በቅ ተብሎ እኔ አንድ ጊዜ እያለፍኩ የሆነ ባስ ምናምን ሳይ በቃ ባሱ ሊፈነዳ ነው የሚደርሰው። ሊፈነዳ የደረሰ ነው የሚመስለው። ሰው ተጠባቡ አንዱ ሁለት የነበረው ሰው አንዱ ሆኗል ማለት ነው። እና በጣም አላስፈላጊ የሆነ ንክኪዎች አሉ የሚታዩ በጣም ይሄ የሚያስጠላ ንክኪዎች እና እንደዚህ አይነት ንክኪዎች አንዳንዴ በተለይ ደግሞ እህቶች ምናምን ነገር ራሳችሁ በጣም ፕሮቴክት ማድረግ አለባችሁ እና ያው እንደዚህ ፐርፐዝሊ እንፈልገው ራሱ መነካካቱ ምናምን ፈልገው ምናምን የሚገቡ ሰዎች አሉና ከእንደዚህ አይነት ሰዎች ምንም በቃ ስታዩ በቃ ይሄ ያለ አይደል አግሬሲቭ መሆን አለባችሁ። ምክንያቱም በጣም ባለጌ የሆኑ ሰዎች አሉ እንደዚህ አይነት ሞመንት ላይ ማይሆን ነገር የሚያደርጉና እንደዚህ አይነት ነገሮች ስታዩ በቃ ወዲያውኑ ሪያክት ማድረግ አለባችሁ እንጂ ትራንስፖርት ነው ሰው ይታዘብ ማንንም እንዳትሰው። ምክንያቱም እንደዚህ አይነት አጋጣሚዎች ሲፈጠሩ አንዳንድ ሰዎች በቃ ምንም ዩልንታ ምናምን ማይዛቸው ሰዎች አሉና በጣም ጥንቃቄ ማድረግ አለባችሁ። የህዝብ ትራንስፖርት ላይ እንደዚህ በቃ አላርል ከትራንስፖርት እጥረት የተነሳ ሰው በጣም ጥቅጥቅ ብሎ ነው የሚሄደው። መተንፈሻው ላይ የለም የሆነ አንዳንድ ጊዜ ሳይ ምናምን ነገር እንደዛ ነው የሚሆነውና በጣም በተለይ እህቶች ምናምን በጣም ጥንቃቄ አድርጉ በዚህ ሰዓት ማለት ነው። ምክንያቱም በእኔና በሆነ ሰው መካከል ያለው ርቀት 0.0001 ሚሊሜትር ከሆነ አንነካካም። ልክ 0 ሲሆን ብቻ ነው የምንነካካው። በ0 እና በ1 መካከል ደግሞ በጣም ብዙ ቁጥሮች ኢንፋይናይት ቁጥር ቢሊየን ትሪሊየን ቁጥሮች አሉ። እነዛን ቁጥሮች አልፎ የምትነካኩት ከሰው ጋር ስትነካኩ ከዛ ደግሞ ይታወቃል እየተነካካችሁ እንደሆነ። የሆነ የነርቭ ችግር ከሌለበት በስተቀር ሁሉም ሰው የሆነ ቦታ ላይ ሲነካ ይታወቀዋል። ምክንያቱም ስራው እሱ የሆነ የነርቭ ስርዓት ስላለ ማለት ነው። ትራንስፖርት ውስጥ መነካካት የውሳኔ ጉዳይ ነው። ቆመው የሚሄዱት እሺ አይገስ ትንሽ አንደርስታንድ ላደርግ ይታወቃል። አሁን ለምሳሌ እንደዚህ ቆማችሁ ባስ ውስጥም ቆማችሁ የሆነ ብቻ ባቡሩ የትም ቆማችሁ የሆነ ሰው መጥቶ እንደዚህ ተጠግቶ ሲነካችሁ ይታወቃችኋል። የቱ ጋር እንደነካችሁ ምኑ ጋር እንደነካችሁ ምናምን ይታወቃል። ይኸው እንደዚህ አይነት ቦታዎች አለ አይደል ሌቦችም ሊጠቀሙበት ይችላሉ። በዛው ልክም ደግሞ ሌላም ፍላጎት ያላቸው ሰዎች ገብተው ምናምን የሚፈልጉትን ነገር ለማድረግ ሊመቻች ይችላል እና ሰዎች ሲጠጓችሁ በጣም ተመልከቷቸው። በቃ የቱ ጋር እንትን እያሏቸው ምናምን ከሆነ ምናምን ኪሳችሁ ምናምን አይደለም ቼክ ማድረግ ያለባችሁ። በቃ ሌላም ነገር ሀሳብ ሊኖራቸው ስለሚችል ያን ነገር በደንብ ጥንቃቄ ማድረግ አለባችሁ ብዬ አስባለሁ እንጂ አሁን ጊዜው በጣም የከፋ ነው። ኤፊ ጃንክ ፉድ ምናምን አታብዛ፣ ይሄ በርገር ፒዛ ምናምን አትብላ፣ ጥሩ አይደለም እኮ ለጤንነት ምናምን አሉኝ። እሺ ምናምን እንዲህ ከፕላስቲክ ቦትል ውሃ ጠጣ፣ ጥሩ እኮ አይደለም። ይሄ እኮ ፎርጂድ ውሃ ነው ምናምን በኩፐር አድርገህ የኩፐር ምናምን ይሄ እንትኑ አለ አይደል? አዎ በሱ ውሃ ጠጣ። ኦኬ እሺ ምናምን ኦርጋኒክ የሆነ ምግብ ተመገብ። ይሄ ሱፐርማርኬት ምናምን የሚሸጠው ፌክ እኮ ነው። የሱፐርማርኬት ስጋ ሽንኩርቱ ምናምን ቆይ ምን 100 ዓመት የምታልፉ መስሏችሁ ነው? እንዲህ መጠንቀቅ እኮ ጥሩ ነው ግን 100 ዓመት አልፋችሁ ሌላ ሌቭል አንሎክ ልታደርጉ ምናምን። የሰው ልጅ በነገራችን ላይ አደናቅፉት ሊሞት ይችላል። ውሃ እየጠጣ ትን ብሎ ጃንክ ፉድ ማለት ነው። አሁን በጣም ከተማችን ላይ ታችሁ ከሆነ ኢቭን ያው እዚህ ሀገር ከና ነው በነገራችን ላይ ይሄ ጃንክ ፉድ ተብሎ ራሱ ሪሊ ጃንክም አይደለም ሲጀመር ፉዱ ራሱ ግን በቃ ያንን የሚያበዙ ሰዎች ታያላችሁ። ፊዚካል አፒሪያንሳቸውን አይታችሁ በቃ ምን እና እኔ ግን ልላችሁ የምፈልገው ነገር በዚህ ሰዓት ምንድነው ወደ ሆዳችሁ የምታስገቡትን ነገር በጣም ጥንቃቄ ማድረግ አለባችሁ። ለምሳሌ የት እንደምትበሉ ምን አይነት እንደምትበሉ በቃ እያንዳንዱን ነገር አለ አይደል ከቤታችሁ ወጣችሁ የሆነ ቦታ መብላት ስትጀምሩ ወይም ደግሞ የሆነ ቦታችሁ ሄዳችሁ መብላት ስትጀምሩ በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም አንዴ ሆዳችሁ ላይ እኔ ያየሁትን ነገር ነው የምነግራችሁ። አንዴ ሆዳችሁ ውስጥ የገባ ነገር ማለት ነው በቃ ለመስተካከል እንደ ድሮ ለመሆን በጣም ጊዜ ይፈጅባችኋል። ሆድ ደግሞ ታውቃላችሁ አንዴ ከተረበሸ ተረበሸ ነው። በቃ ጨጓራችሁን ይዛችኋል፣ ይቆርጣችኋል። በቃ ምንም አይዛችሁ ትንከራተታላችሁና ከዛ ላይ ጨጓራችሁን እስከምታድኑ አመጋገባችሁ እስከሚመለስ ምናምን እንትን ማለት እና አንዳንዴ ሪቪው ላይ ራሱ የምታያቸው ነገሮች በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም አንዳንድ ሪቪው የሚሰሩ ሰዎች ለገንዘብ ብለው ነው የሚሰሩት እና ሄዳችሁ ቴስት ስታደርጉት ምግቡን ሪሊ ተውት እንትኑን ሊሆን ይችላል ይሄ የሚታየው ነገር ምናምን ሊሆን ይችላል። ግን ቴስት ላይ ግን ስትመጡ ግን አንዳንድ ቦታዎች ፈጽሞ ጭራሽ የሚዘገንኑ ናቸው እና በጣም ጥንቃቄ ማድረግ አለባችሁ ወደ ሆዳችሁ የሚገባው ነገር። ምክንያቱም
ረጅም ጊዜ አልኖርም ችግር የለውም ገንዘብ ይጨነቅ ምናምን ነገር ብላችሁ ኢቭን ኢትስ ኦኬ አንድ ልትዝናኑ እንኳን ወጣችሁ ምን አይነት ቦታ ሄዳችሁ መጠቀም እንዳለባችሁ በጣም ጥንቃቄ ማድረግ አለባችሁ። አንዴ በቃ ከሰዓታችሁ ለመመለስ ጊዜ ፈጅባችኋል። 12 የሚሆኑ እንጨት ለቃሚዎች ከጥብቅ የተፈጥሮ ደን ውስጥ የማገዶ እንጨት ተሸክመው ሲሄዱ እጅ ከፍንጅ በመያዛቸው የ1 ዓመት ከ6 ወር እስራትና የ10 ሺህ ብር መቀጮ ተወስኖባቸዋል። እኔ አንድ ነገር ልናገር። ኢትዮጵያ ውስጥ እንጨት በመሸከም የሚተዳደሩ እናቶች ወይም ደግሞ ኑሯቸውን እየገፉ ያሉ እናቶች የሆነ ቁጥሯቸው አጨርሱም። ሩቅ ሜዳ ያስፈልጋችሁ እዚህ አዲስ አበባ ላይ ማየት ትችላላችሁ። ግን አይደል የመብራት አክሰስ ያላገኙ ሰዎች አሉ፣ የመብራት አክሰስ እየተጠቀሙ ያልሆኑ ሰዎች አሉና እነዚህ እናቶች ደግሞ መብራት የወር ወር ላይ ከፍሉ ይችላሉ። በዛ ላይ ደግሞ ልጆች ሊያሳድጉ ይችላሉ። በቃ አይደል የሚሰሩትም ስራ ደግሞ የጉልበት ስራ ነው። ምክንያቱም አይታችሁ ከሆነ እነሱ የተማሩም አይደሉም። በቃ አብዛኛው ጊዜ ስራቸው እንደዚህ ነውና ለእነሱ የተሻለ ነገር ቢፈጠርላቸው ባይነኝ። ላይክ ምንድነው እንጦጦ የተፈጠረው ነገር አለ አይደል? የስራ እድል ምናምን እንደተፈጠረው ለእነሱም እንደዚህ አሁን ማስተማሩ ነው የሚሻለው። ቢያንስ እንግዲህ ማይሆን ቦታ አንስተው ከሆነ አይታወቅም። እንግዲህ ግን አስተምሮ የሆነ አዌርነስ ተሰጥቶ ምናምን ቢሉ ነው የሚሻለው እንጂ ከነዚህ ላይ ምን ትቀጣላችሁ? 10 ሺህ ብር ቀጣችሁ? አይ ዶንት ኖ እንጂ እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሄንን ክራር ነው ብለህ የሸከው ልጅ ግን እውነተኛ ክራር ሰራተኛ ነህ? አይ ነው ክራር ከእንደዚህ በእንደዚህ አይነት ሳህል ሊሰራ ይችላል፣ ግን ፌር አይደለም። የሸክበትም ዋጋ ፌር አይደለም። ይሄንን ክራር ያመጣልኝ ሰው ውጭ ሀገር ይዞት ሊሄድ ነውና ምን ሆነ ነው? በእናት እንዴት እንደዚህ አይነት ክራር ትሸጥለታለህ? ምንም እኮ ክራር አይመስልም። ሲጀመር ምንድነው የጎርጓዳ ሳህን ነው አይደል? ጎርጓዳ ሳህን ላይ ከዛ ላይ ምን የሆነ ወረቀት አረገ ምናምን። ኧረ ደፋር ነን፣ ግን በጣም ደፋር ነን። ይህንን አሁን እንግዲህ ምን ብለን ነው ሻውን? ኧረ ከባድ ነው። አንዳንድ ሰው በጣም ከባድ ነው። ይህንን አሁን የገዛ ሰውዬ እንግዲህ ምን እንደተሰማ አስብ። ለዛውም ወደ ውጭ የሚላክ ነው ምናምን ነገር እቃ ነው። በጣም ከባድ ነው። ኧረ ስጦታ እቃ የምትሸጡ ሰዎች ግን አንዳንዴ እቃችሁን ኢቭን እናንተ ላትሰሩ ትችላላችሁ፣ ግን ስትረከቡ በጣም ቼክ አድርጉ። ምክንያቱም አንደኛ ደንበኛ ታጣላችሁ ምናምን። ኧረ ይሄ ከባድ ነው፣ አይመጣውም። ይሄ በጣም ከባድ። ምንም እኮ ክራር የሚመስል ነገር የለውም ሲጀመር። ክራር ትሸጥለታለህ? ይኸው ላሳያችሁ። የድሮ ሳህን እውነት ነውር ነው። ሳህን እኮ ነው በቃ የሰራው እኮ ሌላ ምንም የሰራው ነገር የለም። ከዛ ላይ እንጨት አቆመ። ገንዘቡ እንዲባረክልን ሆነ መስራት አለበትና አትሊስት ያው ሳህኑን ተጠቀሚበት። በድሮ በአያታችን ጊዜ የነበረ ሳህን አረ ይሰራል። ክራር በሳህን አይደለም የሆነ በጎርጓዳ ድሮ ልጅ ሆኜ አስታውሳለሁ። የሆነ ስሩ ተብለን ትምህርት ቤት ላይ አስታውሳለሁ የሆነ በማስታጠቢያ በሚመስል ነገር ነው ክራር የተሰራው። እንጨት ቆሞ ከዛ ላይ ተወጥሮበት ማለት ይሰራል። ግን የሆነ ይሄ አርቲፊሻል የሆነ ኮተት ተሰርቶ ግን ገንዘብ ያመጣል። አረረረረ ይሄ ከባድ ነው። አሬ ከኛም የባሰ ጥሬ የሚበላ ሰው አለ። ጨው ብቻ ነው የሚነሳነስበት። እኛ ጥሬ እንበላለን እንላለን፣ እኛ ጥሬ አንበላም እንዴ ሙሉ። አይ ከባድ ነው። ሰውም አይመስልም። እጁን አይታችሁት ከሆነ ጨው ብቻ ነው እየነሰነሰ እንጂ። በነገራችን ላይ ጥሬ ስጋ ማለት ነው የተወሰነ እየበላችሁ የሆነ ሰዓት ላይ ውስጣችሁ ይነግራችኋል። በቃ የሚል ሰዓት አለ። የፈለገ እንትን ልትሉ ትችላላችሁ። በቃ የሚላችሁ ሰዓት አለ። ይሄ እንግዲህ ስሙኝማ የቀረው ይቀራታል እንጂ እኔ ለልጄ ትራፊን አልሰጠውም። ከጸባይ ትራፊ፣ ከጉልበቴ ትራፊ፣ ከኢነርጂ ትራፊ፣ ለዓለም ለሰው ለሁሉ ነገር ሰጥቼ ከዛው የተረፈኝን ለቃቅሜ ትርፍራፊን አይደለም ለልጄ የምሰጠው። ዋናውን ለሱ ሰጥቼው ነው የቀረውን ለዓለም የምሰጠው። በቃ ልጄ ከኔ አቦሌን ነው የሚያገኘው፣ እንደቡና አቦሉን ነው የሚጠጣው። በቃ ከባህሪ ለምሳሌ ብዙ ጊዜ ሰዎች ምን ያደርጋሉ ቤት ውስጥ በቃ አንተ እንዲያረክ ምናምን ከልጁ ጋር በቃ እስኪ ዞር በልልኝ ደዛ ሄደ ስራ ይዣለሁ ምናምን በቃ ፍራስትሬሽናችንን ሁሉ ልጅ ላይ እንወጣውና ከዛ ልክ ድንገት ወይ ዘመድ ቢደውል ወይ አሰሪ አለቃችን ቢደውል ወይ ምናምን ወዲያውኑ ተቀይረን መልካም ሰው ነን። በቃ እንዴት ነህ ልጆች እንዴት ናቸው ምናምን የራሳቸውን ልጆች እንኳን በስልክ ቢያሳዩን የእኛን ልጆች እንደዛ አበሳጭተን የእነዛ ልጆች ግን እናጫውታለን። ይሄንን ሁላ ልጆች ይታዘባሉ።
ታዝበው ያድጉና መጨረሻ ላይ እነሱም እዛ እድሜ ላይ ሲደርሱ ቲኔጅ እድሜ ላይ ሲደርሱ ለጓደኞቻቸው አብረዋቸው ለሚውሉት ሰዎች ሁላ ናይስ ሲሆኑና እቤት ሲመጡ ግን እኛን ማዋሩን እኛም ላይ ፍራስትሬሽናቸው ነው የሚወጡ። በቃ በራቸውን የሚዘጉ ማሚ ማለት። በነገራችን ላይ እኔ ልንገራችሁ ልጆች ላይ ማለት ነው በጣም ጥንቃቄ ማድረግ አለ። አክቹሊ ተሻሽሏል አስተዳደጋችን። የልጅ አስተዳደግ በደንብ ነው የተሻሻለው። የዛሬ ድሮ እንደነበረው እኛ እንዳደግነው አይደለም አሁን ያለው። በጣም ብዙ የተሻሻለ ነገር አለ። አሁን ማለት ልጅ ከአባት ጋር እንደ ድሮ አይደለም። አሁን በደንብ ክሎዝ። ለምሳሌ እኔ አሁን የወንድሞቼ ልጆች በጣም የሚገርም ቅርርብ ነው ያላቸው። እሺ አሁን እንደ ድሮ አይደለም ማለት ልጅ አስተዳደግ። ልጅ ደግሞ ደፋር ነው እንደኛ ጊዜ ምናምን በአይን አይደለም ይጠይቃል። በደንብ ነው የሚጠይቀውና ለልጆች በቃ ልጅን በሚገባው ጊዜ ወይም ደግሞ በትክክለኛው ሰዓት በደንብ መያዝ መቻል። ምክንያቱም ካደገ በኋላ ያንን ልጅ ሆኖ የነገራችሁትን ያላችሁትን የተባለውን ነገር ነው አድጎ ይዞ የሚያደርገው። ስለዚህ አይረሳም። ልጅ ደግሞ አያውቅም ብላችሁ በልጅ ፊት ማይሆን ነገር የምታደርጉ ሰዎች በጣም ጥንቃቄ ማድረግ አለባችሁ። ሰው ነው፣ ያድጋል፣ ይበላል፣ ይጠጣል፣ ያድጋል። ስለዚህ ልጅ ይረሳል ብላችሁ ልጅ አያውቅም ብላችሁ በልጅ ፊት የምታደርጉትን ነገር በጣም ጥንቃቄ ማድረግ አለባችሁ። ለልጆቻችሁ በተለይ ልጅ ያላችሁ ሰዎች ለልጆቻችሁ በጣም ጥንቃቄ ማድረግ አለባችሁ። የምትነግሯቸውን ነገሮች፣ የምታወራቸውን ነገሮች፣ የምትመክሯቸው ነገሮች በእያንዳንዱ ይሄ ልጅ ስለበላ ስለጠጣ ስላስተማራችሁት ብቻ ይበቃዋል ምናምን የምትሉ ሰዎች ይህን ማቆም አለባቸው። አሁን ልጅ ከዛ ያለፈ ነገር ነው የሚፈልገው። ማለት ልጅ ላይ ብዙ ነገር እንትን ልታወጡ ትችላላችሁ፣ ግን አት ዘ ኤንድ ኦፍ ዘ ዴይ ልጅ የሚፈልገው ነገር ምንድነው? ትክክለኛ አስተዳደግ፣ ትክክለኛ እውነተኛ የሆነ ፍቅር ይፈልጋል። እና የሆነ አለ አይደል እየተቆጣችሁ የሆነ ልጅን አቢዩዝ እያደረጋችሁ በምትፈልጉት ነገር ማሳደግ መቻልና በይሆናል አይደል በፍቅር እያሳደጋችሁ ስትመጡ ልጁ ራሱ መጨረሻ ላይ የራሳችሁን ኢንፑት አውትፑት ላይ ታያላችሁ። አሁን ያለው ጄኔሬሽን አይ ቲንክ ልጁን ቢያንስ ይሻላል ከድሮ ይሻላል ብዬ ነው ማሰበው። እና ለልጆቻችሁ መጀመሪያ መስጠት ያለባችሁ እኔ እንግዲህ ልጅ የለኝም ስቲል ግን መጀመሪያ መስጠት ያለባችሁ ለልጆቻችሁ ነው። በቃ ማለት ምንም ነገር የማይተካላችሁ እነሱን ስለሆነ እነሱን ነው መያዝ ያለባችሁ እንጂ ከዛ በኋላ ያለውን ነገር ሁለተኛ ላይ ከስራችሁ ቀጥሎ ከናንተ ቀጥሎ ምናም ሰከንድ ላይ የምታስቀምጧቸው ባትወልዷቸው ነው የሚሻለው። መጀመሪያ እንደዛ ነው ማሰበው ነው። ምን ትላላችሁ ግን እናንተ? ልጅ አስተዳደግ ኢትዮጵያ ላይ ያለው የልጅ አስተዳደግ ተቀይሯል አልተቀየረም የሚለውን እስቲ ኮሜንት ላይ አሳውቁ። ወይኔ ተርፏል እርብስማ አረ አንዳንዴ እኮ እግዚአብሔር ሲጠብቃችሁ ማለት ነው በቃ ከምንም ውስጥ ትወጣላችሁ። ከምንም ውስጥ ማለት ነው። አሬ ሁለት ቦታ ነበር የሚከፍለው ይሄን ሰውዬ ዛሬ ሁለት ቦታ። አረ እስከባድ ነው። በተለይ እንደዚህ አይነት ሙያ የምትሰሩ ሰዎች በጣም ጥንቃቄ ማድረግ አለባችሁ። አይኑ ስራው አሪፍ ሊሆን ይችላል ምናምን፣ ነገር ግን ይሄ በጣም ከባድ ነገር ነው። አንዲ ኦልሞስት ነክቶታል እኮ ማለት ይቻላል እኮ እንደው እግዚአብሔር አንዲ ይዞት ነው እንጂ ይሄ በጣም ከባድ ነው። ማን ነው ይሄ ማን ነው እንግዲህ this generation who is this guy ነገሩን እስቲ ቃልብኔ ሳት ነው ምድር ልታሞቀው በፈካችሁ ፀሐይ መቼ ማይጠፋም ካይኔ ባይዜ ልጅ ሆኜ ማለት ነው ሸይመስን ለመጀመሪያ ጊዜ ሳየው ማለት ነው እዴን ያልኩት በቃ ንጣቱ ምናምን ሰው አይመስል መጀመሪያ ሰው አይመስለኝም ነበር የሆነ ሮቦት ምናምን ነበር የሚመስለኝ እና በቃ ቀስ እያልኩ የወደድኩት ሰው ቢኖር ያኔ ሮሳይ በቃ ሸይመስ ነበር። አቤት ያኔ እኮ በስማ ትምህርቱ የቱላ በቃ ያው ቤት እንዳትሞክሩት ይባላል አይደል? ግን እኛ በደንብ በቃ ሮድ በደንብ አይተናል፣ ብሬስሊንግ በደንብ አይተናል። እኔ አሁን ዲስ ጀነሬሽን እንግዲህ የምታዩት ነገር ይኖራል ብዬ አስባለሁ፣ ግን እኛ በደንብ አይተናል። በስማ ያየናትን ስታይል እነ ጃን ሲና እነ ራንዲ ኦርተን ምናምን በቃ እነሱ ላይ ያየነውን በጠቅላላ እነ ትሪፕል ኤች ላይ ያየነውን በጠቅላላ የሆነ ሰው ላይ እኔ ባይዘው ማለት ነው ወንድሜ ላይ ሮ ላይ ያየሁትን ወንድሜ ላይ ተገብራለሁ ብዬ ይሄ እጄ ተሰብሯል። ይሄ እጄ አሁን ግራ እጄ አሁን የተሰበረ ነው። እንዴት አሽጌ ምናምን 6 ያክፍል አረሰውም ወንድሜ እዚህ ሮ ላይ እንዳየሁት እመተዋለሁ ስለ ቀስ ነሳ እጄ እንዲጫርቆ ነው በቃ እንደዚህ ማለት ነው።
እንዳትሞክሩ። አሁን ያለው ጄኔሬሽን እንኳን ብልጥ ነው እንደዚህ። እኛ ያኔ ሞኝም ስለነበርን በቃ ያኔ ብርቅም ስለነበር ምናምን በጣም ነበር ደስ የሚሉን እነሱ ማየት ምናምን ነገር። ከዛስ ትምህርት ቤት መተን ደግሞ በቃ ያቺ ያየናትን ነገር እንኳንም ቤት ውስጥ ሆንኩ እንጂ ትምህርት ቤት እጄ ቢሳ አልቆልኝ ነበር። እሷን የልቤን ንግስት ሳባዊት ንስት መቼም ማሰባት ሳክት ወንድሜ ስራ ቦታ ሲመጣ አረ እንደውም እሷ የዋናት እኔ ሲጀመር ይዤው አልመጣሁም። ሳህኑን እዛው ነው ማስቀምጠው አልቋለሁ ብለው እኔ የምሰራበት ቦታ ወንድሜ ቢመጣ አረ ሲጀመር ምግብ የለም ነው በቃ። ወይ ሰው ደረሰኝ ቀድመ ክፈል ወንድሞቼ እንዳያዩት እንጂ ቀድመ ክፈል ለውና ከዛ ላ ወይ በቃ አንድ ጉርሻ ምናምን ሲቀረው አበጣለታል። እንደውም እሷ የዋናት ላለመታፈስ ብዬ ተከናንቤ ቦታ በጸሎት ታግዘናለህ ብለው ሲያፍሱኝ እንግዲህ ቪዲዮአችን ይህንን ይመስል ነበር ለዛሬ። እንግዲህ እስካሁን ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። እስካሁን ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ለተለያዩ ሰዎች ሼር አድርጉ። ይህንን ቻናል እንግዲህ ቀስ እያለን እስቲ እናሳደገው። ሰብስክራይብ አድርጉ። እስቲ አንዴ ልጠብቃችሁ። በቃ ሰብስክራይብ አድርጋችሁ ለተለያዩ ሰዎች ጓደኞቻችሁ ምናምን ሼር አድርጉላቸው። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ቀጣይ ሪያክት እንድናደርግበት የምትፈልጉትን ቪዲዮዎች ካላችሁ ኢንስታግራም አካውንቴን ከዚህ ጋር አስቀምጥላችኋለሁ፣ ቲክቶክ አካውንቴንም አስቀምጥላችኋለሁ። በዛ መላክ ትችላላችሁ። ቡናማን ነኝ። ይመቻችሁ።